ጽናት ኢንስቲትዩት በአሜሪካ ውስጥ ሕጋዊ ምዝገባ ያደረገ በጎ አድራጎት ድርጅት ሲሆን ከተመሰረተበት ከ2017 ጀምሮ በተለያዩ ጉዳዮች ላይ ወጣቶችን፣ የአካል እድገት እክል ያለባቸውን ወገኖችና ህብረተሰቡን እያገለገለ ይገኛል። በኢትዮጵያውያንና ኤርትራውያን ህብረተሰብ መካከል ስለ አካል ጉዳት በተለይም የአእምሮ እድገት እክል ስላለባቸው ወገኖች ያለውን አሉታዊ አመለካከት ለመቅረፍ በተለያዩ ዘርፎች እንሰራለን። በምንኖርበት አሜሪካ በሜሪላንድ፣ ቨርጂኒያና ዋሽንግተን ዲሲ አካባቢ ስለ አካል ጉዳት ያለውን ሰፊ የአመለካከትና የግንዛቤ ልዩነት ለማጥበብና እነዚህን ወገኖች በተለያዩ ዘርፎች ለመርዳት እንደ ድልድይ ወይም ካልቸራል ብሮከርስ በመሆን እየሰራን እንገኛለን። በጽናት ኢንስቲትዩት ስር ከምንሰጣቸው አገልግሎቶች መካከል አንደኛ ኦቲዝምና ሌሎች የአእምሮ እድገት እክል ያለባቸው ወጣቶች እግዚአብሔር እነርሱን በሚወድበትና በተቀበለበት ልክ ህብረተሰቡ እንዲወዳቸውና እንዲቀበላቸው እናስተምራለን። የአእምሮና የአካል እድገት እክል ያለባቸውን ወጣቶች ራሳቸውን ችለው ሥራ እንዲሰሩ፣ ወደ ኮሌጅ ሄደው ትምህርታቸውን እንዲቀጥሉ እንዲሁም ከወላጆቻቸው ተላቀው የራሳቸውን ኑሮና ሕይወት የሚመሩበት ስልጠናዎችን እንሰጣለን። እነዚህ ወጣቶች ለሥራ ማመልከት እንደሚችሉ የሥራ ኢንተርቪው አደራረግ ዘዴ፣ ሬዙሜ አጻጻፍና በመሳሰሉት ርዕሶች ላይ በስፋት ይማራሉ። ስልጠናዎቻችንን ልዩ የሚያደርጋቸው የአእምሮና የአካል እድገት እክል ያለባቸውንና የሌለባቸውን ወጣቶች በአንድ ላይ በአንድ ክፍል ውስጥ ተመሳሳይ ትምህርትና የሕይወት ዝግጅት ስልጠና መስጠታችን ነው። የአካል ጉዳት ያለባቸው ወጣቶች ነገ ሕይወትን የሚጋፈጡት ከህብረተሰቡ ጋር ተቀላቅለው ስለሆነ በወጣትነታቸው ገሃዱን ዓለም እንዲለማመዱትና የሕይወት ዝግጅት እንዲያደርጉ እናሰለጥናለን። በአብዛኛው ጊዜ የአእምሮ እድገት እክል ያለባቸው ወጣቶች ከወላጆቻቸውና የቅርብ ዘመዶቻቸው ውጪ ተቀራርበው አውርተውም ሆነ ተጫውተው ስለማያውቁ በጽናት ኢንስቲትዩት ስር የምንሰጠው ስልጠና ከቤተሰባቸው ውጪ ከሌላው ህብረተሰብ ጋር ለመቀራረብ እድል ፈጥሮላቸዋል። የጽናት ኢንስቲትዩት ስነ አመራር ስልጠና በክፍል ውስጥ ሳይወሰን ወጣቶቹ የተለያዩ ስፍራዎችን እንዲጎበኙ፣ በራሳቸው ሄደው ምግብ አዘው እንዲመገቡ በማድረግ ላይብረሪ ሄደው መጽሐፍትን በመምረጥ እንዲያነቡ በማድረግ ከቤታቸው ውጪ ያለውን እውነተኛውን ዓለም እናስተዋውቃቸዋለን። በተጨማሪም የአካልና የአእምሮ እድገት እክል ያለባቸው ልጆች ያላቸውን ወላጆች ቤት ለቤት በመጎብኘት ቤቶችን በማጽዳት የሚያስፈልጋቸው ነገሮች በማሟላት አብረናቸው በመጸለይና በማበረታታት እናገለግላለን። በተለይ በርካታ ኢትዮጵያውያኖችን ቤት ያንኳኳው ኦቲዝም ላለባቸው ልጆች ወላጆች ቀዳሚ ትኩረት በመስጠት እንሰራለን። ሁለተኛ ያለውን አሉታዊ አመለካከት ለመቅረፍ በምንኖርበት አሜሪካ በሜሪላንድ፣ ቨርጂኒያና ዋሽንግተን ዲሲ አካባቢ ስለ አካል ጉዳት ግንዛቤ የሚሰጥ ኮንፈረንስ በዓመት አንድ ጊዜ እናዘጋጃለን። በዚህ ኮንፈረንስ ላይ በኢትዮጵያውያንና ኤርትራውያን ህብረተሰብ መካከል የአካል ጉዳተኞችና ቤተሰባቸውን በመርዳት የላቀ አስተዋጽኦ ያመጡ ወገኖችን በመምረጥ የገንዘብና በጽናት ኢንስቲትዩት ከፍተኛውን የክብር ሽልማት እንሰጣለን። በዚህ ኮንፈረንስ ላይ መንፈሳዊ መሪዎች፣ የአብያተ ክርስቲያናት ወገኖችና ጥሪ የተደረገላቸው ኢትዮጵያውያንና የሌላ ዜጋ ወገኖችን በመሰብሰብ የራት ፕሮግራም እናደርጋለን። ሶስተኛ የአገልግሎታችንን አድማስ በማስፋት በኢትዮጵያ ውስጥ መስማትና ማየት ለማይችሉ ወገኖች የገንዘብ፣ የአልባሳትና የአዋቂ ዳይፐርና የተለያዩ ቁሳዊ እርዳታዎችን በማድረግ ከዕለት ችግራቸው የሚያርፉበትን ሁኔታ እናዘጋጃለን። ለወደፊትም ዘለቄታዊ መፍትሄ አግኝተው ራሳቸውን በሚችሉበት ሁኔታ እናማክራለን። አራተኛ በአዲሱና በቀደመው ትውልድ መካከል የተፈጠረውን ሰፊ የአመለካከትና የግንዛቤ ልዩነት ለማጥበብ እንደ ድልድይ ካልቸራል ብሮከርስ በመሆን እየሰራን እንገኛለን። ወጣቶች ላይ የሥነ አመራር ስልጠና እንሰጣለን። በእነዚህ ስልጠናዎች ወጣቶችን በመንፈሳዊ ብስለት፣ ስሜታዊ ብስለትና የአእምሮ ብስለት የላቀ ደረጃ ለማድረስ የአጭርና ረጅም ጊዜ ስልጠናዎችን እንሰጣለን።
አምስተኛ ከሁለተኛ እስከ 12ኛ ክፍል ያሉ ወጣቶችን በሳይንስ፣ ቴክኖሎጂ፣ ኢንጂነሪንግና በሂሳብ እንዲሁም እንግሊዝኛ ትምህርቶች ከትምህርት ቤት በኋላ እናስጠናለን። ተማሪዎች ከሁሉም ስቴቶች ቨርቹዋል በዙም እና ጉግል ክላስሩም እየገቡ የሚማሩበትን እድል አመቻችተናል። ተማሪዎችን ከምናስተምራቸው የቀለም ትምህርት ባሻገር ፈሪሃ እግዚአብሔር እንዲኖራቸው መጽሐፍ ቅዱሳዊ ስነ ምግባር እናስተምራለን። ከዚህ ቲቶሪንግ ጋር በተያያዘ ለቴክኖሎጂ ፍላጎት ላላቸው ወጣቶች ወደፊት ሊጠቅማቸው በሚችል ሁኔታ የኮምፒውተር ፕሮግራሚንግ ስልጠናዎችን እንሰጣለን። ጽናት ኢንስቲትዩት ስልጠናዎችንና አገልግሎቶችን በሙሉ የሚሰጠው በነጻ ሲሆን ፕሮግራማችንም ገንዘባቸውንና ጊዜያቸውን በበጎ ፈቃድ በሚሰጡን ጥቂት ወገኖች ይደገፋል። ከምንሰጠው አገልግሎት ጋር ሲተያይ የምናገኘው ድጋፍ በጣም ትንሽ ነው። ስራችንን በሙያ ወይም በገንዘብ ለመደገፍ ለምትፈልጉ ለበለጠ መረጃ በድረ-ገጻችን www.ጽናት.org በመግባት ድጋፋችሁን እንድትሰጡን እንጠይቃለን። ለጽናት ኢንስቲትዩት ለምታደርጉት ድጋፍ በቅድሚያ ከልብ እናመሰግናለን። ጽናት ኢንስቲትዩት